ሰላም እንዴት ናችሁ? ኤፍኤክስኤጂ ነኝ። ያው ከዩቲዩብ ኦልሞስት በሚባል ሙሉ ለሙሉ በሚባል ደረጃ ጠፍተን ነበረ። ያው ከዚህ በኋላ በየሳምንቱ እየመጣሁኝ ባክቴስት አንድ ላይ እናደርጋለን። አንድ ላይ ኤክስፔክታችንን ኔክስት ዊክ ምናምን የዊክሊ ኤክስፔክታችንን ምናምን ከዚህ በኋላ ፖስት ለማድረግ እሞክራለሁኝ። ላለመጥፋት ከዩቲዩብ እሞክራለሁ ማለት ነው። ሶ በዛሬ ቪዲዮ ደግሞ ጎልድ ላይ ኔክስት ዊክ ኤክስፔክታችን ምንድነው የሚሆነው የሚለውን ዛሬ በደንብ እናያለን ማለት ነው። ዊክሊ ፕላናችንን ዊክሊ ታርጌታችንን በዛሬ ቪዲዮ በደንብ እናያለን። ሶ ካይጎ ኦኬ ሶ this is gold chart ዊክሊ ቻርት ላይ ነው ያለው ማርኬት ኦሬዲ እንደምናውቀው ከኤፕሪል 20 ጀምሮ እስካሁን ድረስ ኦልሞስት ወደ 90 ምናምን ቀን ዳውን ሳይድ ሙቭመንት ላይ ነበር የነበረው። ያው ከኤፕሪል 20 ጀምሮ ያልኳችሁ ለምንድን ነው? ከሱ በፊት ፕሪቪየስ ምን ነበረ እንደምናየው እዚህ ጋር ሂውጅ የሆነ ሪጀክሽን ነበረ። ያው እንደ ሰፖርት ነው የምናየው ሌቭል። ከዚህኛው ሂውጅ የሆነ ሪጀክሽን በኋላ ያው ዊክሊ ቻርትም ስለሆነ ትልቅ ታይም ፍሬም ነው። ያው ትልቅ ታይም ፍሬም ላይ እንደዚህ ማርኬት እንደዚህ አይነት ሪጀክሽን ሰጥቶን ሂውጅ ባይ ሳይድ ነበር ኤክስፔክት የምናደርገው። ነገር ግን ከኤፕሪል 20 ጀምሮ ማርኬት እስከ ሰፖርት ሌቭሉን ብሬክ እስከ ማድረግ ደረጃ ደርሷል። ሶ ላይክ ይሄን ያህል ሴለሮች ስትሮንግ ነበሩ። እንደምትመለከቱት ዲስ ሎ በጣም ጽድት ባለ ሁኔታ ነው ብሬክ የተደረገው። ስለዚህ ሞር ላይክሊ ማርኬት ምን ስትራክቸር ነው እየሰጠን ያለው ማለት ነው። የምታዩት ከሆነ ከዚህ ጀምሮ ምን እየሰራ ነው ማርኬቱ? ሃይ ማርኬት ክሬት አረገ፣ ከዛ በኋላ ሎወር ሎ ክሬት አረገ፣ ከዛ ሎወር ሃይ፣ ከዛ ይሄኛውን ማርኬት መጥቶ ብሬክ ሲያደርገው ሎወር ሎ ማለት ነው። ስለዚህ ምንድነው ኤክስፔክት የሚሆነው? ድጋሚ ሎወር ሃይ ክሬት አድርጎ እንደዚህ አይነት ሞመንተም ማርኬት ይሰጠናል ብዬ ነው ኤክስፔክት ማድረገው። ምክንያቱም እንደዚሁ እንኳን እንደ ማርኬት ኮንዲሽን ስናየው፣ እንደ ማርኬት ስትራክቸር ስናየው ማርኬት እንደዚህ አይነት ሙቭመንት ነው ክሬት እያደረገልን ያለ ነው። ሞር ደግሞ ዲፕሊ ገብተን ለማየት እንሞክር። ኦኬ እንደምትመለከቱት this is daily chart። እናም ቅድም እንደነገርኳችሁ እዚህ ጋር ያለውን ማርኬት እዚህ ጋር ያለውን ሰፖርት ሌቭል በጣም ጽድት ባለ ሁኔታ መጥቶ ብሬክ አድርጎታል። ከይሄኛው ሎ ማለት ነው መጥቶ ጽድት ባለ ሁኔታ ብሬክ አድርጎታል። ከዛ በኋላ ፕሪቪየስ የነበረውን ሰፖርት ሌቭል መጥቶ ማርኬት ሪቴስት አደረገ። ከዛ በኋላ ከዚህኛው ከምንመለከታቸው ሁለቱ ሃዮች ከሁለቱ ሬዚስታንስ ሌቭሎች ማርኬት መጥቶ ድጋሚ ወረደ። ከዛም ይሄኛውን ሎ ብሬክ አደረገው ማለት ነው። እዚች ጋር ፕሪቪየስ የዚህኛው እዚህ ጋር ያለውን ሰፖርት ሌቭል የሰበረውን ሎ ያው ትንሽ አወዘጋገብኩት፣ ይቅርታ። ብቻ እዚህ ጋር ያለውን ሰፖርት ሌቭል ማርኬት ድጋሚ መጥቶ ቴክ አውት አደረገው ማለት ነው፣ ወሰደው። ከዛ በኋላ ኦሬዲ ከጁን 19 ጀምሮ ማርኬት ሳይድዌይ ሙቭመንት ነው ያለው ማለት ነው። ስለዚህ ምንድነው ኤክስፔክታችን የሚሆነው አሁን የሚመጣውን ዊክም and then the next week ኤክስፔክታችን ምንድነው የሚሆነው ደግሞ ላሳያችሁ። ኦኬ ይሄን ካየን በኋላ እዛው ዴሊ ታይም ፍሬም ላይ ምን አለ? ከዚህኛው ብሬክ በኋላ ማርኬት ጥሩ የሆነ ዳውን ሳይድም አፕሳይድም ሙቭመንት ምንም አልሰጠንም። ምክንያቱም የምትመለከቱት ከሆነ ምን አድርጓል ማርኬት እዚህ ጋር ሰፖርት ሌቭል ክሬት አደረገ። ምክንያቱም እዚህ ጋር ስትሮንግ የሆነ ኦሬዲ 1 2 3 4 5 ለ6 ቀን የሚያክል እዚህ ሌቭል ላይ ሪያክት እያደረገ ነበረ። ብሬክም አላደረገም፣ አፕሳይድም ብሬክ እያደረገ አልነበረም። ከዛ በኋላ ከዊኩ መጨረሻ አይ ቲንክ ፍራይዴ ነው፣ አይ ቲንክ ቲውስዴይ ላይ ማርኬት ሂውጅ የሆነ ብሬክአውት ሰጠ ማለት ነው። ከዚህኛው ብሬክአውት በኋላ ማርኬት የተወሰነ አፕ ትሬንድ ሙቭመንት ነበረው። ነገር ግን እዚህ ጋር ያለው ሬዚስታንስ ሌቭል ኦልሞስት ማርኬት ወደ ላይ እንዳይወጣ ነበረ ሲያደርጉ የነበረው። ምክንያቱም እዚህ ጋር ያለው ሬዚስታንስ ሌቭል ይሄ ሎ ብሬክ ማድረግ አቅም ስለነበረው እዛ ሌቭል ላይ ማርኬት ድጋሚ ሪትሬስመንት አድርጎ ወርዷል ማለት ነው። ስለዚህ አጊን እዚህኛው ሰፖርት ሌቭል ላይ ደግሞ መጥቶ ማርኬት ወደ ላይ ሪያክት እያደረገ ነው። አሁን በቀላሉ ምን እንደሆነ ላሳያችሁ። ማርኬት አሁን ለምሳሌ እንደዚህ አይነት ሙቭመንት ካለው ከዛ እዚህ ጋር ምን አለ? እዚህ ጋር ምን አለ? ሰፖርት ሌቭል አለ አይደለ? ምክንያቱም ከኮንሶሊዴሽን በኋላ ጥሩ የሆነ ብሬክአውት ሰጥቶ ማለት ነው። ስለዚህ ማርኬት ከዚህ ሰፖርት ሌቭል በኋላ እነዚህን ሃዮች ብሬክ አድርጎ መሄድ ስለሆነ ብሬክ አድርጓቸው ስለሄደ
ይሄኛው ሰፖርት ሌቭል ስትሮንግ ነው ማለት ነው። ምክንያቱም እዚህ ጋር ሃይ ወስዷል፣ ሲቀጥል እዚህ ጋር ያለውን ሃይ ማርኬት ብሬክ አድርጓል፣ ሂውጅ የሆነ ሙቭመንት ሰጥቷል። ይሄኛው ሙቭመንት እንዲያደርግ ያደረገው እዚህ ጋር ያለው ሰፖርት ሌቭል። ስለዚህ ማርኬት ሪትሬስመንት አድርጎ እዛ ሰፖርት ላይ ሲመጣ ኤክስፔክታችን ምንድን የሚሆነው ድጋሚ አፕ ትሬንድ እንዲሆን ነው የምንጠብቀው ማለት ነው። ሶ ሴም ቲንግ ደግሞ ማርኬቱ እዚህ ጋር የተፈጠረው ነገር ምንድን ነው? ሴም ቲንግ ደግሞ ማርኬቱ እዚህ ጋር የተፈጠረው ነገር ምንድን ነው? እዚህ ጋር ሰፖርት ሌቭል ነበረ። እዚች ጋር ያለችዋን ሃይ ማርኬት መቶ ብሬክ አድርጓታል። ከዛ በኋላ ከዚችኛዋ ብሬክ በኋላ ያው ሂውጅ የሆነ ሙቭመንት ነበር መጠበቅ የነበረብን። ነገር ግን እዚህ ጋር ያለው ሬዚስታንስ ሌቭል ይሄ ሎ ብሬክ ስላደረገው የተወሰነ ማርኬት ሪትሬስመንት ማድረግ አለበት ማለት ነው። ሪስፔክት ማድረግ አለበት ይሄኛው ሬዚስታንስ ሌቭል። ምክንያቱም ለምንድን ነው እዚህ ጋር ያለው ሎ ስለሰበረው ማለት ነው ይሄኛው። ስለዚህ እሱ ሌቭል ላይ ማርኬት መጣ፣ ከዛ ወደ ታች ሪያክት አደረገ፣ እዚህኛው ሰፖርት ሌቭል ውስጥ ገባ። እዚህኛው ሰፖርት ሌቭል ውስጥ ሲገባ ደግሞ ለምን ብሬክ አድርጎ አልወረደም ካልን ለምንድን ነው እዚህ ጋር ያለውን ሃይ ስለሰበረው ስትሮንግ ሰፖርት ሌቭል ነው ማለት ነው። ስለዚህ ማርኬት ከዚህኛው ሰፖርት ሌቭል በኋላ ደግሞ ድጋሚ ሪያክት እያደረገ ነው። አሁን ዊክሊ ኤክስፔክታችን ምንድን የሚሆነው ወደ 4 አወር ቻርት ስንሄድ እዚህ ጋር ማርኬት ቅድም እንዳልኳችሁ ምን አድርጓል ብያችኋለሁ። ከዚህኛው ሰፖርት ሌቭል በኋላ ክሊር የሆነ ዳውን ሳይድ ነበር ማርኬት የሰጠው 4 አወር ላይ። ከዛ በኋላ ይሄኛው ዳውን ሳይድ ምን ተደረገ ማለት ነው? ዲስሪስፔክት ብሬክ አውት ተደረገ ማለት ነው። አሁን ይሄኛው ትሬንድ ላይ ዲስሪስፔክት የተደረገው ለምንድን ነው? እዚህ ጋር ባለው ሰፖርት ሌቭል ነው ማለት ነው። ልክ ማርኬት እዛኛው ሰፖርት ሌቭል ታርጌታቸው ላይ ሲደርሱ ይሄኛውን ትሬንድ ላይን ኦልሬዲ ብሬክ አደረገው ማለት ነው። ምክንያቱም እዚህኛው ሰፖርት ሌቭል ላይ ስለደረሱ ፕራይሱ እዚህ ሰፖርት ሌቭል ላይ ሲደርስ ሊትራሊ እንደምታዩት ከዚህኛው ዳውን ሳይድ ብሬክ አውት አደረገ ማለት ነው። አሁን ኤክስፔክታችን ምንድን የሚሆነው ብሬክ ኤንድ ሪቴስት ብሬክ ኤንድ ሪቴስት ለማታውቁ ኔክስት ቪዲዮ ላይ ይሰራላችኋለሁ። ግን ብሬክ ኤንድ ሪቴስት ምንድን ነው? ብሬክ ኤንድ ሪቴስት ብለን የምንጠራው ምንድን ነው? አሁን ለምሳሌ እዚህኛው ሬዚስታንስ ሌቭል ከነበረ ከላይ ሬዚስታንስ ሌቭል ከነበረ ይሄኛው ሬዚስታንስ ሌቭል ብሬክ አድርጎት እዚህኛው ሌቭል ላይ መጥቶ ሪቴስት ሲያደርገው የባይ ኦፖርቹኒቲ የምናይበት ሞመንተም ነው። እሱ ነገር ነው እዚህ ጋር የተፈጠረው። ትሬንድ ላይ ነበረ፣ ከዚህኛው ትሬንድ ላይ በኋላ ማርኬት ብሬክ አደረገ፣ ከዛ መጥቶ ሪቴስት አደረገ ማለት ነው። ስለዚህ ኤክስፔክታችን ምንድነው የሚሆነው? ማርኬት ፕሪቪየስሊ ላይክ ዴይሊ ቻርት እና ዊክሊ ቻርት ላይ ስናያቸው የነበረው ሬዚስታንስ ሌቭሎች እነዚህን ድጋሚ እዛ ሬዚስታንስ ሌቭል የመምጣት ፕሮባቢሊቲ አለው ብለን ኤክስፔክት እናደርጋለን ማለት ነው። ስለዚህ 4 አወር ቻርት ላይ ይሄኛውን ሬዚስታንስ ሌቭል ያው ባይ ነው የምናየው ማለት ነው። እንደ 4 አወር ቻርት ባይ ነው እዚህ ሌቭል የምናየው ቢካዝ ብሬክ ኤንድ ሪቴስት አድርጓል። ከዛ በኋላ እነዚህኛው ሰፖርት ሬዚስታንስ ሌቭሎች ድረስ ታርጌት አድርገን ባይ የምናይበት ኦፖርቹኒቲ አለ ማለት ነው። ማርኬት ከዚህ ፕራይስ ከዚህኛው ሬዚስታንስ ሌቭል ፕራይስ ብሬክአውት ብሬክአውት የሚያደርግ ከሆነ ደግሞ ድጋሚ ደግሞ ሪቴስት ጠብቀን እስከዚህኛው እስከ ዊክሊ ሬዚስታንስ ሌቭል ድረስ የምናይበት ኦፖርቹኒቲ ይኖራል። ምክንያቱም እዚህ ጋር የምታዩት ከሆነ ቅድምን ብያችኋለሁ ሁለት ሬዚስታንስ ሌቭሎች ነበሩ። ይሄኛው ሬዚስታንስ ሌቭል ነበረ፣ ይሄ ሎ ኦልሬዲ ሰብሮታል። ከዛ እዛ ሌቭል ላይ ሲመጣ ማርኬት ድጋሚ መጥቶ ወረደ ማለት ነው። ድጋሚ እዚህኛው ሬዚስታንስ ሌቭል ላይ መጥቶ ማርኬት ድጋሚ ዳምፕ አደረገ። ለምንድን ነው እዚህኛው ሬዚስታንስ ሌቭል ላይ ዳምፕ ያደረገው? ቢካዝ እዚህ ጋር ያለው ሬዚስታንስ ሌቭል ሎ ወስዷል። ስለዚህ ይሄ ሎ ብሬክ ስላደረገ ማርኬት እዛ ሌቭል ላይ ሪያክት ድጋሚ ካደረገ ስትሮንግ ነው ማለት ነው። ምክንያቱም ሎ የመስበር አቅም ያለው ሬዚስታንስ ሌቭል ስለሆነ እዛ ሌቭል ላይ ድጋሚ ማርኬት ሲመጣ ብሬክ ወደታች የመውረድ ፕሮባቢሊቲው ሃይ ነው ማለት ነው። ስለዚህ ድጋሚ ማርኬት እዛ ሌቭል መጣ፣ በጣም ሂውጅ የሆነ ብሬክአውት ሰጠን። አንደኛ ሂውጅ የሆነ ብሬክአውት ሰጠን፣ ሲቀጥል ደግሞ ፕሪቪየስ ሎ ብሬክ ተደርጓል፣ አዲስ ሎወር ሎ ማርኬት ክሬት አድርጓል እዚህ ሌቭል ላይ ማለት ነው። ስለዚህ እዚህ ጋር ያሉት ሰፖርት ሌቭሎች እዚህ ጋር ያሉት ሬዚስታንስ ሌቭሎች ስትሮንግ ናቸው ማለት ነው። ስለዚህ ማርኬት ከዚህ ሌቭል ከነዚህ ሬዚስታንስ ሌቭሎች ብሬክ አድርጎ መሄድ ከሆነ እነዚህ እስከዚህኛው ሬዚስታንስ ሌቭል እስከ ዊክሊ እዚህ ጋር እስከዚህ ድረስ ያስካየነው ሬዚስታንስ ሌቭል ማርኬቱን ታርጌት እናደርጋለን ማለት ነው። አይ ቲንክ 1 ዊክ 2 ዊክ በዛ ከተባለ 2 ዊክ ማርኬት እዚህ ሌቭል ድረስ ይደርሳል ብዬ ኤክስፔክት አድርጋለሁ። ዊክሊ ላይ የምናየው ከሆነ ደግሞ እዚህ ድረስ ኤክስፔክት የምናደርገው ከሆነ ምንድነው ማርኬት የሚሰጠን ማለት ነው? አዲስ ሎወር ሃይ ነው ማርኬት ክሬት የሚያደርግልን ማለት ነው።
ማርኬቱን ልክ እዚህ ድረስ ስንጠብቀው እዚህ ድረስ ማርኬቱ ከመጣ እዚህ ጋር ሎወር ሎ ክሬት አደረገ። እዚህ ጋር እንደምትመለከቱት ማርኬት መጥቶ ሎወር ሎ ክሬት አደረገ። ከዛ በኋላ እዚህ ሌቭል የሚመጣ ከሆነ አዲስ ሎወር ሃይ ክሬት ያደርጋል። ከዛ ይሄን ሰፖርት ሌቭል ታርጌት አድርገን ደግሞ ሎወር ሎ ታርጌት እናደርጋለን ማለት ነው። እንደ አጠቃላይ ኤክስፔክት ምንድነው እኔ እዚህ ጋር ያለውን ሎ ማርኬት ይወስዷል ብዬ ነው ኤክስፔክት ማድረገው። ምክንያቱም እዚህ ጋር ያሉትን እዚህ ጋር የምትመለከቱት ከሆነ ከዚህኛው ሪጀክሽን በኋላ መጥቶ ማርኬት ብሬክ አውት አለው። ከዚህኛው ሪጀክሽን በኋላ ድጋሚ መጥቶ ማርኬት ብሬክ አውት አለው ማለት ነው። ስለዚህ እንደዚህ አይነት ሙቭመንት የሚሰጥ ከሆነ ይሄኛውን ሂውጅ የሆነውን እንቅስቃሴ የሰጠውን ሎ ማርኬት ታርጌት ስለሚያደርግ አብዛኛውን ጊዜ እስከዚህኛው ሎ የመምጣት ፕሮባቢሊቲ ያለው ማለት ነው። እዚህኛው ሎ ላይ የመምጣት ፕሮባቢሊቲ ያለው ግን ምንድነው መጥቶ ማርኬት አዲስ ሎወር ሃይ ክሬት አድርጎ ከዛ በኋላ ላይክ ዳምፕ አድርጎ ይሄኛውን ሎ ታርጌት የምናደርግ ይሆናል ማለት ነው። ስለዚህ 4 አወር ቻርት ላይ እንደምትመለከቱት ማርኬት እዚህ ሌቭል ላይ የሚደርስ ከሆነ ማርኬት የሚደርስ ከሆነ ሂውጅ የሆነ ሴል ጠብቀን እስከዚህ ድረስ ማርኬቱን መያዝ እንችላለን ማለት ነው። ኦልሬዲ 1 መንዝ 2 መንዝ ምናምን ላይክ እስከዚህ ድረስ ከዚህ ጀምሮ እስከዚህ ድረስ ታርጌት ማድረግ እንችላለን ማለት ነው። እንደ አጠቃላይ የዊክ ኤክስፔክታችን ማርኬት ኔክስት ዊክ አፕ ትሬንድ ነው የምንጠብቀው ማለት ነው። እስከ ይሄኛው ሌቭል እና እስከዚህኛው ሌቭል እና እስከዚህኛው ሌቭል ማርኬት ኔክስት ዊክ አፕ ትሬንድ ነው የምንጠብቀው ማለት ነው። ሶ this is my expectation። ኔክስት ዊክ ደግሞ ይሄኛው የትሬዲንግ 5 ቀናቶች አልፎ ኔክስት ዊክ ላይ እንደዚህ ዊኬንድ ላይ ደግሞ መተን ዛሬ ላይ ያወራነውን ሜቢ ኔክስት ዊክ ተፈጥሮ ሊሆን ይችላል፣ ዲስሪስፔክትም አድርጎ ሊሆን ይችላል። ብቻ ድጋሚ ባክቴስት መተን ባክቴስት የምናደርግ ይሆናል። አጌን ደግሞ ዊክሊ ባያሳችንን ድጋሚ ምን ይሆናል። ከዚህ በኋላ በየዊኬንዱ ዊክሊ ባያስ ለእናንተ ሼር አደርጋለሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ።